ስቴት ዩኒቨርሲቲ ምክትል ፕሬዝዳንት፣ የተከበሩ አደራጀው ባዘዘው የሰሜን ጎንደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ፣ የተከበሩ አቶ ጌታቸው የዞናችን ከፍተኛ ፍርድ ቤት ፕሬዝዳንት፣ የተከበሩ አቶ ጌትነት ጸጋዬ የከተማችን ተቀዳሚ ከንቲባ፣ የተከበራችሁ የዞን አመራሮች፣ የወረዳ አመራሮች፣ ጥሪ የተደረገላችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ በቅድሚያ ይፋዊ የኮሪደር ልማት ማስጀመሪያ ፕሮግራም እንኳን ደህና መጣችሁ ማለት እንፈልጋለን። ይህንን አስመልክቶ አቶ ጌትነት ጸጋዬ የከተማችን ተቀዳሚ ከንቲባ ፕሮግራሙን እንዲያስጀምሩ ወደ መድረክ ጋብዙልን። አመሰግናለሁ። የተከበሩ አቶ አማራ ኮሹ የአማራ ብሔራዊ ክልላዊ መንግስት ስቴት ዩኒቨርሲቲ ፕሬዝዳንት፣ ምክትል ፕሬዝዳንት፣ የተከበሩ አቶ አደራጀው ባዘዘው የሰሜን ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ፣ የተከበራችሁ የዞን የከተማ አመራሮች፣ የዩኒቨርሲቲ ማኔጅመንት አባላት፣ የተከበራችሁ የሀገር ሽማግሌዎች እና የሃይማኖት መሪዎች፣ በመጀመሪያ በዛሬው ዕለት ይፋዊ የኮንስትራክሽን ስራውን ለማስጀመር ያደረግነውን ጥሪ ተቀብላችሁ ስለተገኛችሁ በእኔና በከተማ አስተዳደሩ ነዋሪዎች ስም ላመሰግናችሁ እወዳለሁ። ያው የኮሪደር ልማት ስራን ለመስራት አቅደን ከተንቀሳቀስንበት ጊዜ ጀምሮ የተለያዩ ስራዎችን እየሰራን መጥተናል። የመጀመሪያው ከህብረተሰባችን ጋር ተግባቦት መፍጠር ነው። የልዩ ልዩ መድረኮችን በመፍጠር ከህብረተሰቡ ጋር ተግባቦት ፈጥረናል። ከህብረተሰቡ ጋር የተግባቦት ስራ ከሰራን በኋላ የኮሪደር ልማት ስራ የሚሰራበትን ቦታ የቅየሳ ስራ ቴክኒካል ቲሙ እንዲሰራ የማድረግ ስራ ነው የሰራ ነው። ይህ ስራ የጎንደር ዩኒቨርሲቲ እና የከተማችን ባለሙያዎች በጋራ ሆነው የጥናት ስራውን እና የቅየሳ የመሳሰሉ ስራዎች እንዲሰሩ የተደረገበት ሁኔታ ነው ያለው። ይህን ስራ ከሰራን በኋላ ደግሞ ከህብረተሰቡ ጋር ከተግባባነው መሰረት ከሶስተኛ ወገን የማጽዳት ስራ መስራት መቻል አለብን ብለን የገባ ነው። ይሄ አጭር በሆነ ጊዜ ውስጥ 15 ቀን ባልሞላ ጊዜ ውስጥ ህብረተሰቡ የኮሪደር ልማት ስራውን እንዲሰራለት ካለው ጽኑ ፍላጎት አኳያ 50 ዓመት 60 ዓመት የኖረበትን ቦታ አፍርሶ ያስረከበበት ሁኔታ ነው ያለው። እሱ ብቻ አይደለም፣ ከ100 እስከ 150 ካሬ ሜትር ድረስ ቦታቸውን የለቀቁ ሰዎች አሉ በዚህ ልማት ብለው እና ይህንን ስራ መሰረት አድርገን ወደ ተግባር ለመግባት ጥረት የተደረገበት ሁኔታ ነው ያለው። የመብራት ኃይል፣ የቴሌ፣ የውሃ ተቋማትን በስራው በሚሰራበት ቦታ ላይ የዘረጉትን መስመር እንዲያነሱ ለማድረግ የማስነሻ ካሳዎችን ከተማ አስተዳደሩ ይፈጽምበት እሱን አድርገን ወደ ተግባር የገባንበት ሁኔታ ነው የቆየው። ዛሬ ደግሞ ከኮንትራክተሩ ጋር ሪማ ኮንስትራክሽን ከሚባል አንድ የግል ተቋራጭ ጋር የጋራ የውል ስምምነት ወስደን በውል ስምምነቱ መሰረት ማሽኖችን እያስገባ ነው ያለው። ስለዚህ ከዛሬ ጀምሮ ደግሞ ማሽኖቹ ወደ የመሬት ቆረጣ ስራ፣ የድልደላ ስራ ለመስራት ወደ ስራ ይገባሉ። ይህንን ስራ በይፋ እንዲጀመር ፈልገን ይችን አጭር መድረክ እየጠራ ነው። ስለዚህ ለማለት ነው የምፈልገው። ይህንን ስራ አስመልክቶ አቶ አደራጀው ባዘዘው የሰሜን ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ እንኳን ደህና መጣችሁ የማስጀመር ስነ ስርዓቱንና የዕለቱን
የተከበራችሁ የዞንና የከተማ አስተዳደር አመራሮች እንዲሁም ጥሪ የተደረገላችሁ የሃይማኖት አባቶች፣ ወጣቶች፣ አዛውንቶች እንኳን ለዚህ ፕሮግራም ወይንም ለኮሪደር ልማት ማስጀመሪያ ፕሮግራም ለመገናኘት አበቃን። እንኳን ደህና መጣችሁ። ያው እንግዲህ ደባርቅ ከተማ እንደምናውቃት የቱሪስት መናኸሪያ ከተማ ናት። በጣም በርካታ ቱሪስቶች በየዓመቱ ወደዚህ ከተማ ይፈሳሉ። ስለዚህ ይሄ ከተማ ለከተማ ነዋሪዎች ብቻ ሳይሆን አጠቃላይ ለሀገራችን ሞዴል የሆነ የተምሳሌት ከተማ እንደሆነ ሁላችንም እንረዳለን። ይሄ ከተማ የከተማዋን ነዋሪ በሚመጥን መንገድ እንዲሁም ከተለያዩ ሀገራት የሚመጡ ቱሪስቶችን በሚመጥን መንገድ መሰራትና መዘጋጀት ከቻለ ለነዋሪዎች ምቹ የመኖሪያ አካባቢ መፍጠር፣ ለቱሪስቶች ደግሞ ቱሪስቶች የሚቆዩበትን የጊዜ ቆይታ እንዲራዘም የምናደርግበት መንገዱ በጣም ትልቅ ነው ማለት ነው። እንግዲህ ኮሪደር ልማት በተለያዩ የሀገር አመራሮች ምስጋናችን ይድረሳችሁ። ጥሩ ሰርታችኋል። እንግዲህ የኮሪደር ልማት የዜጎችን አስቀድሜ በዛሬው ዕለት ልማት በከፍተኛ ሁኔታ የሚፈልገው ሕግና ስርዓት አክባሪ የሆነው የደባርቅ ከተማና የዞናችን ሕዝብ የዛ ምልክት የሆነችው ከተማ በኮሪደር ልማት ፕሮግራም ለማስጀመር መርሃ ግብር በዚህ መንገድ ተገኝቼ ንግግር እንዳደረግ በመጋበዜ የተሰማኝ ደስታ ላቅ ያለ ነው። በጣም አመሰግናለሁ። እንግዲህ በፓርቲያችን ብልጽግና የሚመራው የሀገራችን መንግስት ከተሞች ለነዋሪዎቻቸው የተመቹ እና ደስታን የሚሰጡ ለጤንነትም ለንግድ እንቅስቃሴ ለቱሪዝም መዳረሻነት የተመቹ እንዲሆኑ ከዓለም አቀፍ የእድገት መለኪያዎች ውስጥ አንዱ ከተሞችን ለነዋሪዎች የተመቸ ማድረግ አንድ መመዘኛ በመሆኑ ምክንያት በአዲስ አበባ የተጀመረው የኮሪደር ልማት በአገሪቱ የተለያዩ ከተሞች በተለይም በቅርበት እዚህ በቅርብ በምናየው በባህር ዳርም በጎንደርም ሲካሄድ ቆይቷል። ዛሬ ደግሞ የደባርቅ ከተማ ኮሪደር ልማት እናስጀምራለን። ሂደቱ
ከእናንተ የበላይ አመራሮች ጋር በጋራ ገምግመናል። የደባርቅ ህዝብ ከተማውን እንዲያምር እና የወረዳ የከተማ አመራሮች እንደየማዕረጋችሁ የተከበራችሁ የሰሜኗ ኮከብ የደባርቅ ከተማ የሃይማኖት አባቶች፣ የሀገር ሽማግሌዎች እና ጥሪ የተደረገላችሁ እንግዶች ክቡራንና ክቡራን